ሰላም ጤና ይስጥልን ውድ የቻናሌ ተከታታዮች እንዴት ከርማችሁልኛል? ሰላማችሁ በያላችሁበት እንደተለመደው ብዝት ይበልልኝ። ዘቢብ ነኝ። ዛሬ በሌላ ቪዲዮ ተመልሼ መጥቻለሁኝ። በቅድሚያ እንኳንም በሰላም ወደ ቻናሌ መጣችሁ። አዲስም ከሆናችሁ እንኳንም ዜድን ኪችን ተቀላቀላችሁ ላለሁኝ። እንግዲህ ቪዲዮን አይታችሁ ከወደዳችሁት ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ያው ነባሮችም እንደዛ። እሺ ጥያቄያችሁ መሰረት የእንቁላል አሰራር ነው የመጣሁት። ብዙ ልጆች በውስጥ መስመር ዜድ ምንድነው የእንቁላል ሬሲፒ የለም የት ገባ በቃ ብላችሁ ለጠየቃችሁ ልጆች አየው ዛሬ የእንቁላል ሬሲፒ የሚያምር ይዤ መጥቻለሁኝ። አይ ሆፕ ትወዱታላችሁ ብዬ ተስፋ አደርጋለሁኝ። ወደ ቪዲዮ ምን እንደሚያስፈልግ አብረን እናያለን። እሺ ይሄን ምግብ ለመስራት የሚያስፈልገኝ እዚህ ጋር ነገር እናደርጋለን። ሶብላችስ እንቁላል፣ ቲማቲም፣ ለቲማቲም ጠሉን ፈቅፍቄ ነው የምጠቀመው ማለት ነው። ደስ ካለን ቃሪያ መጠቀም አሁን መቀጠል አንዱ ስዊት ፔፐር ቃሪያ ከዛ ሁለት ፍሬ ነጭ ሽንኩርት አለኝ። ሁለት ማንኪያ በተር አለኝ። እዚህ ጋር እንደምታዩት ቃሪያዬን እጠብሳለሁ። ከዛ አሁን የተቀጠቀጠውን ነጭ ሽንኩርት እጨምራለሁ። ታዲያ ነጭ ሽንኩርቴን ከከተትኩኝ በኋላ እጄ አያርፍም፣ አማስላለሁ። ለምን? ነጭ ሽንኩርቱ በጣም በደቃቁ ስለተከተፈ ማለት ነው። ወይ ደግሞ ያው አቃላችሁ ስለተቀጠቀጠ ቶሎ የመቃጠል እድሉ ከፍተኛ ነው። ለዛ እጄ አያርፍም፣ በደንብ አድርጌ አማስላለሁ ማለት ነው። ሌላው ነገር ደግሞ ባለፈው የሰራሁትን እንቁላል ሞክራችሁ በውስጥ መስመር ፎቶ አንስታችሁ የላካችሁ ልጆች ብዙ አላችሁ። አድናቆታችሁን ያገለጻችሁ ከልብ አመሰግናለሁ። አንድ ማንኪያውን እኔ የምጠቀመው የገበታ ቅቤ ነው። ግን የገበታ ቅቤ የማታገኙ ሰዎች ወይ ደግሞ የማትወዱ ሰዎች የኢትዮጵያ ቅቤ መጠቀም ይቻላል። አዘርዋይስ ደግሞ በዘይት ብቻ መስራት ይቻላል። ባላችሁ ነገር መስራት ትችላላችሁ። በጣም ጣፋጭ የሆነ በጣም የሚጥም በቃ ልገልጸው አልችልም። አሪፍ ምግብ ነው። ያው ሁሌ አይበላም በርግጥ ግን በጣም አሪፍ ምግብ ነው። ኢቭን ምሳ ሰዓት ይሆናል፣ ራት ሰዓት፣ እንደገና ደግሞ ቁርስ ሰዓት ገደብ የለውም ይሄንን ምግብ ሰርቶ ለመብላት ማለት ነው። ያው እንደምታዩት አሁን ቃሪያዬ በደንብ ተጠብሶልኛል። ምንድነው የማደርገው? የፈቀፈኩትን ቲማቲም እጨምርና በደንብ አድርጌ አዋህደዋለሁ። ከዛ ትንሽዬ ጨው አደርጋለሁ። ያው ማንኪያዬ ትንሽ ነች፣ ብዙ እንዳይመስላችሁ ጨው እና ትንሽዬ ብላክ ፔፐር ፍሬሽ ቁንዶ በርበሬ እጨምርና ይሄንን አዋህዳለሁ ማለት ነው። ከዛ አንዷን ማንኪያ የቀረችዋን ቅቤ ቲማቲሙን ከጨመርኩ ጨምሮ እንዳያችሁት ቪዲዮ ላይ ከዛ በደንብ አድርጌ እጠብሰዋለሁ ውሃውን እስከሚጨርስ ድረስ ማለት ነው። አሁን ማይ ፌቨራይት ነው ይሄ ሽክሽኩ በርበሬ አለኝ ማለት ነው። አንድ ማንኪያ ወይ ደግሞ ግማሽ ማንኪያ እጠቀማለሁኝ። ይሄ ሽክሽኩ በርበሬ የማታገኙ ከሆነ ከዚህ በፊትም ተናግሬያለሁኝ፣ በኢትዮጵያ በርበሬ መስራት ይቻላል ወይ ደግሞ በፓፕሪካ መስራት ይቻላል ማለት ነው። ግዴታ ይሄ ብቻ መሆን የለበትም።
ያው እኔ በቅርቤ ስለማገኘው ነው የምሰራበት እንጂ በበርበሬ በማንኛውም ነገር ይጣፍጣል። በሁሉም ነገር እሰራለሁኝ እኔ ማለት ነው። እና ሞክሬዋለሁኝ። በጣም ነው የሚጣፍጠው። አያችሁት? አሁን በደንብ ተጠብሶልናል። ውሃው ቢያንስ እስከሚሄድ ድረስ እስከሚያልቅ ድረስ በደንብ መጠበስ አለበት ማለት ነው። ልክ እንደ ቁሌት። አሁን ሬዲ ነው። እንቁላሌን እኔ 6 እንቁላል አዘጋጅቻለሁ፣ መትቻለሁ። ከላይ አፈስበታለሁ። ከዛ እንቁላሌን ካደረኩኝ በኋላ ምንድነው የማደርገው? እሳቴን እቀንሳለሁ በጣም። ከዛ አላማስለውም፣ ትንሽ ነካ ነካ አረገዋለሁ ማለት ነው። ልክ ቪዲዮ ላይ እንደምትመለከቱት ስንት መጠንሻል ይይጣል። አሁን ትንሽ በመፋለስ ይመስልልኝ መጥበሻ ኢቨን ቺዝ ማትወዱስ ትችላላችሁ። ቺዝ አለመብላት ትችላላችሁ። ምንም ችግር የለም። ካለ ቺዝም ይጣፍጣል ማለት ነው። በምትፈልጉት እናንተ በምትፈልጉት መንገድ መስራት ይቻላል። ልክ ሽንኩርት አቁላልተን እንደምንሰራው እንደማለት ነው። ይሄ ትንሽ ቃሪያ መሆኑን የተለየው። እሺ አሁን እንደምታዩት በስሎልናል። ከላይ ቺዜን እነሰንሳለሁ። በዚህ መልኩ ከነሰነስኩኝ በኋላ ምንድነው ማረገው? እሳቴን አጠፋና ድስቴን መጥበሻዬን ከድኜ 1-2 ደቂቃ እተወዋለሁ ማለት ነው። በራሱ በመጥበሻው እና በጋዙ ሙቀት እንዲበስል ራሱ እንደምታዩት ቪዲዮ ላይ በራሱ እየቀለጠ ነውና በእንደዛ በራሱ ይበስላል። ከከደናችሁት እሳታችሁን ከጠፋችሁ በዚህ መልኩ ራሱ ያበስላል ማለት ነው። አሁን ሬዲ ነው ሰርቭ ለማድረግ። በጣም ነው የሚያምረው። በዚህ መልኩ ዛሬ አቅርቤዋለሁኝ። እንግዲህ ቲማቲም በጣም ነው የምንወደው እኛ ቤት። እዩት እንዴት እንደሚያምር። የዛሬ እንግዲህ ቪዲዮዬ ይሄንን ይመስል ነበረ። በጣም የምወደው ምግብ ነው። አይ ሆፕ እናንተም ትወዱታላችሁ ብዬ ተስፋ አደርጋለሁኝ። ታዲያ ከወደዳችሁት ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እስካሁንም ለምትደግፉኝ አይዞሽ በርቺ ከጎንሽ ነን ለምትሉኝ በአጠቃላይ ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። አሁንም ድጋፋችሁ አይለየኝ። እንግዲህ እስከሚቀጥለው ሳምንት ተሰናበታችሁ ነው። ባባይ